እርሜ አትደንግጥ ግን ማለት ነበረብህ ከማንበብ በፊት አትደንግጥ። ቢኒሻ እሱ ብፁዕ አቡነ ገብርኤል ንግግር ይበሉት። ኤርሚዬ ይቅርታ በጣም እዚህ ጋር እየተናገረ ያለው ዘካርያስ ስለማን ነው ያልከው? ማለት ወረድ ብለህ ስታነበው ስለ ተናገር አንተ ግባ ተራኛ። ማን ለማን የተናገረው? እኔን አጠይቀኝ። ወንድምህን የጠቀሰው ፈርጦ ወጥቷል። ለማን የተናገረው? በእርግጥ እኔ ጥቅሱን አላነሳሁትም እና እታች ሄደው አንተ የልዑል ነቢይ ትባላለህ ይላልና ለማን የተናገረው ነው ይሄ ቃል? ለማን የተነገረው? በዳዊት ቤት የመዳንን ቀንድ አስነስቷል ብሎ ያለው ከጥንት ጀምሮ በነበሩ በቅዱሳን በነቢያት እንደተናገረ ለምን እንደምትዘለው ከኔ ጋር እናውራ። ማውራት ከፈለክ ማለት ነው። እሱ እንደ እርጥብ ቁርበት ታሽቶ ወጥቷል። አንተ መታሸት ትፈልጋለህ ብለህ ካልክ ይሄን በዳዊት ቤት እዚህ ዙሪያ ላውራ አይደለም ኤርሚዬ። በቃ ካልሆነ ዝም በል ንዜ ነው። እስከ 76 አንብበውና ከዛ በኋላ አይመለከትም። ለምን እኔ ላይ ነው ማንበብ የምትነግረኝ? አይመለከትም። እሺ ስለዚህ ሀና አን ያለ የሰውዬ ደንብሮ ነው ትቶ የወጣው ማለት ነው እንጂ ክፍሉ እስከ ቁጥር ጴንጤ ቤት መታችሁ መጽሐፍ ቅዱስ ከቁጥር እንትን ድረስ አንብቧት በሉ ወንድሞች ናቶቼ። ጴንጤ ያለዚህ ሙያ የለው። መጽሐፍ ቅዱስን ሲያነብ ነው የሚውለው። እንደናንተ ድርሳን ገድላት ድርሳናት ስናነብ እንትን ሳሊለን ቅዱስ ስንሉ አይደለም የምንውለው። የእግዚአብሔርን ቃል በሚገባ እናውቃለን። ለዚህ ነው አየህ ቃሏን እንኳን የቱ ጋር እንደሳታት ስላወቅኩ ነው ከወንድምነት ላይ ተቀብዬ አድርጎሃልና ብሏል አለ አይልም። አድርጓልና ነው አድርጓልና ያው አድርጓልና ነው እንጂ አን ሀብሮ ነው ያነበባት። አድርጎሃልና ዮሐንስን ያለው መስሏቸው ማለት ነው። አይ እችን ያመጣው ዮሐንስን እንኳን ብሎታል እኮ ሊለን ነው። ቤዛ ሆነ ያደረገው ቤዛ የሆነው ለህዝቡ ቤዛ ያደረገው ክርስቶስን ነው። ስለዚህ ክርስቶስን ለመሆኑ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። ይሄ የመዳን ቀንድ ማን ነው? ክራይስት መሲሁ ማለት ነው። መሲሁን ነው ከጥንት ጀምሮ የነበሩ የቅዱሳን ነቢያት። ሚዩት አድርግ። ከገጠምከኝ ግጠም። መግጠም ትፈልጋለህ? በዚህ ክፍል ላይ ወርታይ ዝቅ ብለህ ወደ ላይ ከፍ ብለህ እንድናነበው እጅን ታወጣለህ። ካልሆነ ወርታይ ዝቅ ብለህ ወደ ጎን ወደ ግራ ፈቀቅ በል አትበለኝ። እንደ ወንድምህ ፈርጥተህ የምትወጣ ከሆነ ከገጠምከኝ ግን እናነባዋለን ማለት ነው። ኦኬ አቡ ጣይብ አልቻሉም። አቡ ሐመር ትገቡ እንደሆነ ይግቡ ማለት ነው። አልሆነ መታችሁ ለጴንጤ መጽሐፍ ቅዱስ ወረድ ብለህ ንገረው። ዘመኔን የሰጠሁለት ነው ብራዘር፣ ዘመኔን ህይወቴን የሰጠሁለት ቃል የቱ ጋር አን ሀ ብለህ ስታነባት እንኳን አስቆማለሁ። እንዲህ አይነት ድፍረት አትድፈሩ። እቺ ቤዛ የምትላትን ቃል ስላየ ጎብኝቶ ለህዝቡ ቤዛ አድርጓና ብሎ የሚለውን ለመጥምቁ ዮሐንስ ነው የተነገረው ብሎ ሊተረጉም ማለት ነው። ወንድሞች ናቶች አይደለም። ይሄ ቤዛ የሆነው ከዳዊት ቤት የሚነሳው የመዳን ቀንድ በዳዊት ቤት የተነሳው የመዳን ቀንድ የሆነው ክርስቶስን ነው አስነስቷልና ያለው። ይሄ ከዳዊት ቤት የተነሳው የመዳን ቀንድ ነው ቤዛ የሆነው ለህዝቡ ሁሉ። ዮሐንስ ነው ብሎ እንግዲህ አንድ ደብተራ ነግሯል ማለት ነው አይልም። ለዮሐንስ አላለም። ወንድምን መቀጠል ትችላላችሁ። ወንድምነት መቀጠል ትችላላችሁ። አንዳንድ ጥያቄዎች ሌላ መጠየቅ ይችላሉ። ዝም ብሎ ስለ ቤዛነት አይ እኛን የምንጠይቀው ማርያም ያለን ቤዛ ናት አይደለችም? ቤዛነትን መጠቀም ይቻላል ነው ወይስ አይቻልም ነው ስሙ ዋናው። ቤዚካሊ ማርያም በመጽሐፍ ቅዱስ ቤዛ ትባላለች አትባልም? ከየቱ ጋር ነው ቤዛ ትባላለች ያገኘው? ከሱ እኛ አላገኘንም። እናንተ ቤዛ የምትላችኋት ከየት አግኝታችሁ ነው? ስለዚህ እኛ ነን ያልነው አይደለ እኮ እናንተ ናችሁ ያላችሁት። ማርያም በመጽሐፍ ቅዱስ ቤዛ ተብላ ስለተባለች ነው ወይ እናንተ ቤዛ የምትሏት ወይስ ከራሳችሁ ፈለግ ሳይሆን? አሁን ቤዛ የሚለውን ቃል እናንተ ነው የተጠቀማችሁት፣ እኛ ነን የተጠቀምነው። ስለዚህ ቤዛ ያላችኋት ለምንድን ነው መቀደም ያለበት? ወይስ ደግሞ ይህን ነገር መጽሐፍ ቅዱስ ላይ አሳየኝ ነው መባል ያለበት? ኦኬ ቤዛ ብላችሁ ያላችሁት እሺ፣ መጽሐፍ ቅዱስ ላይ በኋላ እንሄዳለን። ለምን ነው ቤዛ ያላችኋት? ኦኬ ስለዚህ መጀመሪያ ቤዛ እንደዛ ከሆነ ስለዚህ ቤዛ የሚለው ቃል ለአንድ ሰው መሰጠት ይችላል ወይስ አይቻልም የሚለውን ቤዛ የሚለውን ትርጓሜን እንየውና ከዛ በኋላ ወደ እንትኑ ብንሄድ ይሻላል ብዬ አስባለሁ። ለምን አላችኋት የሚለው ማለት ነው። ስለዚህ ቤዛ የሚለው ምንድን ነው? ከመጽሐፍ ቅዱስ እንዳጠቅስ፣ ከመጽሐፍ ቅዱስ ለሰዎች ይሰጣል አይሰጥም ብሎ የሚለው እንዳጠቅስ። ምክንያቱም መጽሐፍ ቅዱስ ላይ ማርያም ቤዛ ታሳይን ብዬ ስለታሳይን ስላልፈለግ
እናንተ ያላችሁበትን ከመጽሐፍ ቅዱስ እነንትና ስለተባሉ ብለህ እንዳትጠቅስ። ምክንያቱስ መጽሐፍ ቅዱስ ላይ አለ ወይ ታሳየኛለህ ወይ ስለ ለምን መጽሐፍ ቅዱስ ላይ ብለህ ትጠይቁናላችሁ ብለህ ስላልክ አንተ መጽሐፍ ቅዱስ እንዳትጠቅስ። ከየት አምጥታችሁ ነው ቤዛ ያላችኋት? አዎ እኛ ነን እኮ ያልናት። አሁን እኛ ብቻም ስላልን ለምሳሌ እኛ ብቻ አልናት አይደል? እናንተ ከየት አምጥታችሁ ነው ያላችኋት? ማበሉ ስላላችሁ ነው ያላችኋት። እኛ ለምሳሌ ያልንበት አንግል ለምሳሌ ለኛ ምትክ ብለን ስላልናት አሁን ምትክ የሚለውንም ቤዛ የሚለው ምትክንም ስለሚል ለምሳሌ ምትክ እንላታለን። አሁን ይህንን ደግሞ ማብራራት ለምን አላችኋት የሚለው ደግሞ ማብራራት ነው በሉ ያላችሁ እኛ ቤተክርስቲያን አባቶቻችን እነ ቅዱስ ሄሬኔዎስ እነ ቅዱስ ያዕቆብ ዝስሩ እንኳን ሄሬኔዎስ አይደለም ለምን ፖሊካርፕ አትልም? ከየት አመጡ እነሱ? ኦኬ አንድ ጥያቄ ልጠይቃ። እንደዛ ከሆነ ለምሳሌ ስላሴ የሚለውንና ስላሴ የሚለውን መጽሐፍ ቅዱስ ላይ ይህን ቴዎሎጂ ስላሴ ብሎ ስለ ትሪኒቲ መጽሐፍ ቅዱስ ላይ ተጽፏል። ትሪኒቲ አሁን ስላሴ የሚለው የቱ ጋር ሲያሳይ ተጽፏል? ስላሴ ብሎ የሚለው ቃል ሁለት ባህሪ የሚለው ቃል አዳምጠኛ። አሁን በአስተምሮ ደረጃ ራሱ ሁለት ባህሪ አንድ ባህሪ የሚለውን አልጠየኩም። የምን ባህሪ ጥፍር ቀንድ አትበል። መልስ እኮ ነው የምትመልሰው። አድመጥ። ስላሴ ነው ያልከው ይኸው ከመጽሐፍ ቅዱስ ላሳየህ እስቲ ስላሴ የሚል አሳይ። አድመጥ። ከዛ ጥፍር፣ ባህሪ፣ ፀጉር፣ እጅ፣ እግር እንዳትል። አሁን መጽሐፍ ቅዱስ ላይ ስላሴ የሚል ቃል በራስ መጽሐፍ ቅዱስ አሳያለሁ። ስለዛ መጽሐፍማ ማውራት አይችልም አንተ፣ ምክንያቱም ጴንጤ 66 መጽሐፍ ነው የሚያነበው። ያንን ከምን አንጻር እንደሆነ እሷ ራሱ ቤተክርስቲያን ትመልሳለች። እንግዲህ እየየው ሊቀልጥ ነው ማለት አደንግጥ፣ አይዞህ፣ አደንግጡ ብለዋል ብፁዕነታቸው። አደንግጡ። ከራስ መጽሐፍ ሳሳይህ ጌታ ይመስገን በእውነት እግዚአብሔር ይባርክ ነው ልትለኝ የሚገባው እንጂ አንተ አታምንም ብለህ አትበለኝ። ገጥመን ይላል የሀገሬ ገበሬ። አንዴ ጠብቀኝ። ኦኬ ምዕራፍ 3 ቁጥር 21 በራሳቸው መጽሐፍት